شرينا هنمتلنا هيتناجرنا نوزوت أخذ خرز اللهم تو هاي تناجرنا لأن يجري لما يكيدني قال عيلي بس أم حيدي بدأ وسيلهم لمالتي قرنت خبيدي أنا متى ما يفلتني رأى العين يرى تجديد أمس إنبر እነዚህ ከሸረሪና በረሃ የሚያስተጋቡ ድምጾች ህወሓት በአጋንንታዊ አስተሳሰብ ፍጹም የጨከነባቸው በስሙ ለሚቆምርበትና ለሚነግድበት የትግራይ ህዝብ እንጥፍጣፊ ሰብአዊነት የሌለው መሆኑን እንደ ሁልጊዜው ያረጋገጠበት የአርመኒያዊነት ሰበዝ ሁነኛ ማሳያ ነው። ሰላም መጣልን ብለው ፈጣሪያቸውን አመስግነው ያልጨረሱ አዛውንቶች በማምሻ ዕድሜያቸው መጦር ሲሹ አምባገነኑ ህወሓት በግዳጅ ለጦርነት ማግዷቸዋል። ተምረው ያልጨረሱ ሕፃናትና ታዳጊዎችን ወጣቶችና ሴቶችን ርህራሄ በሌለው ሰይጣናዊ ጭካኔ ለሞት አጭቷቸዋል። ተላላኪው ህወሓት በእነሱ ሞት ላይ ወንበር ፍለጋ ስልጣን ሊያማትር እኒህን ሕፃናትና አዛውንት ጭዳ ሊያደርግ ሞት ደግሶ ከሞቀ ጎጆዋቸው አፍሶ የተከዜ ሲሳይ የበረሃ ላይ ውሃ ጥምና ረሃብ ቀለብ ሊያደርጋቸው ምን እንደሠራ የሚያጋልጡ የሞት ወጥመድና የእልቂት ቁማሮችን የገለጡ ሰቆቃዎች ናቸው። ሸረሪና በኤርትራና ሱዳን ድንበር አቅራቢያ የሚገኝ ቁልፍ የስትራቴጂካዊና የስልታዊ እንቅስቃሴ ቀጠና ሲሆን ህገወጡ የህወሓት ቡድን ከቤተሰብ እቅፍ መውጣት የሌለባቸውን ሕፃናትና መጦር የሚገባቸውን አዛውንቶች አንቆና አፍሶ በዚህ ቀጠና የጥፋት ተልእኮን ለመፈጸም ምሽግ በመቆፈር ጭምር ለዓመታት ሲዘጋጅ ቆይቷል። ህወሓት ባሳለፍነው ሐምሌ ወር መጨረሻ አርሚ 13 ሲል ባደራጀው የጥፋት ኃይል ሸረሪና ላይ የጦርነት እሳት በመለኮስም የጥፋት ህልሙን ወደ ተግባር ቀይሮታል። ነገር ግን ስልቱ አልሰመረም። ህወሓት በለኮሰው ውጊያ በርካታ የቡድኑ አባላት ሲደመሰሱ ከሕፃናት እስከ አረጋውያን ድረስ የተሰለፉ በርካቶች እጃቸውን ለኢፌድሪ መከላከያ ሰራዊት አባላት ሰጥተው ሕይወታቸውን አትርፈዋል። አረመኔው ህወሓት የጥፋት ሰንሰለቱን ተጋምዶ አንዴ ጽምዶ አንዴ ደግሞ የህልውና አደጋ ገጥሞናል እያለ በስሙ በሚምልበት ህዝብ ላይ እስከ መቼ ያወራረደ ይቀጥላል የሚለው ጥያቄ በዚህ እውነታ ምላሽ ያገኛል። የነዚህ ምርኮኞች ማንነትና የተጓዙበት ረጅም የሞት መንገድ ከምንም በላይ የቡድኑን አርመኒያዊነትና አስከፊ የኢሰብአዊነት ገጽታ ለዓለም የሚያጋልጥ ነው። እነዚህ ለጦርነት የተነዱ ወጣቶች፣ ሕፃናትና አዛውንቶች ወደ ውጊያው የመጡበት መንገድ ወታደራዊ ስትራቴጂ ሳይሆን ፍጹም ኢሰብአዊነት የተሞላው ግዳጅና ሰቆቃ የበዛበት የሰው ሕይወትን ያራከሰ ተግባር ነው። እነዚህ ሕፃናት፣ አዛውንት፣ ሴቶችና ወጣቶች ለማያውቁት የጥፋት ዓላማ በህወሓትና ሻዕቢያ ፊት አውራሪነት ተገደው ከትግራይ ተነስተው በኤርትራ ከዚያም በሱዳን አድርገው ወደ ሸረሪና እስኪደርሱ ድረስ አሰቃቂና አድካሚ የሞት ጉዞ አድርገዋል። ከባቢ ሸራሪና ነርና ናብ ሸረሪና ህንመጥተለና አይተነገርናን ናውዝወታ አኹ ትኸዱ ዘለኹም ተባሂሉ አይተነገርናን ጥራሕ ተውጎስ ተባሂሉ ካብኡ ካብ ከባቢ ሸራሮ ናብ ሰንበል ኣከባቢ ባድመ ቲኣተኻ ናብዚ ገጠሎ
ناو خيدنا نا إرترا مكينا أو صنحنانا سعنا السودان دنبر حزننا مزين كاونا السودان دما تقبلن دما ناوزين طينانا أبزي و مسجرنا بجالو أجرنا أفتو تحت هذا العميق ودق أو بتعين حزنا نرنا سئلنا ده حرب ذو وقخ خفت نتلقن مدلاو قال ملا نرو قال أنا را أو تخصص جميل أما نقول تخصص جميل مدلاو بدن بزي خنا سما نقول قالات نرني تدالو زي كأما نقول تخصص جميل زي نقطعو حاجة تخصون حتصير نرو اسمي مراحفتي بهان كل سراوت حاولتي لبهان رجمة 100 سنة حدا أساسستي بهان قرنت خبيدي أنا متى ما يفلتني رأى العيني را تجديد أمازينبر همي مخان خناتات سيفلتني عسرت همش جزاي نهله مازين حيزم نخيدم أنا والعي كيدني ليه لأنه قليل مني لأنه تفن عليه عدوسي صب حكمنا يكاتت للخيا نسمت لين دامصو يريني حكمنا اللو كوايز قددني وسيلم أجرم سوكلا سيلم أوغل سيلم صرفو تم زماتو ما يتملو تعرف ملو تم أجرم استقرص جنجرت تجن أو تتك من قلت كلام سكايا فإني راكا سكا قد فكا مخار مالتي كان أنا اسمك علين أنا نعدي ذي أتوقعس من ننزل عليني ده تمي هذا رانا قاش كده يبالال ينبر كوبات كفل دمو أرمى 13 كور 132 كفلة أور مالت دمو عرض تقرأ يبالال شامبل أزاج وهي دمو هاي المر تتنسان بت جنبت 28 وده 29 مانجانو كادميتي ميبال بوتا كليلة 6 ساعات تنسان كذا ليلة 6 ساعات أكابي شرار ألف ندال بأجر كذا كشلالو كملها أكابي درسنا على كل 11 ساعات أكابي كذا ولا إيرترا مكينة وش نبر بإيرترا مكينة تجوزن وده إثيوبيا ناس السودان دنبر لاي درس لليت مولو بقى بمكينة سندقوا زادرن لك لليت ساعات إذا ما نطوات جبان 29 مالت لك بثلاثة يتوسنا عارفن كمشتو مع إنه كلليت 6 ساعات እንደገና ተነስተን በእግራችን ይሻለናል ብለን በእግራችን ተነስተን ልክ ሰኔ 1 ማለት ነው እዚህ ሸረሪና ገብተንዋል ከምሽቱ 2 ሰዓት አካባቢ 1 ማለት ሰኔ 1 ምሽጋችን ተቆጣጠርን የአርም ሰባ የነበረበት ቦታ እሱ ተረክበን ሰኔ 1 ሙሉ ሙሉ በእጃችን ገባ ከዛን ቀን ጀምሮ እስከ ሐምሌ 25 ድረስ እዛ ቦታ ላይ ነበር ያው እንግዲህ የዛኔ ሴቶች ነበሩ አንድ መኪና ነበረች በርካታ ሴቶች ደክመው ስለነበር በዛ በጀልባ ማለት ነው የሱዳን ጀልባ ማለት ነው ይዟቸውን ተሻገረን ሐምሌ 25 ከጠዋቱ 11 ሰዓት ተኩል በስተግራችን በኩል የነበረው በርጌስ 3 የሚባለው ተኩስ አሰማን ፌደራል መንግስት ደግሞ አጽፋው ለመመለስ ያው ሁኔታውን አይቶ ተቀጣጠለ ውጊያው በዛ ቀጠለ ማለት ነው ዓለም አቀፍ ሕጎች ሕፃናትን በጦርነት ማሳተፍ ወይም ማሰለፍ የከፋ ወንጀል እንደሆነ ይደነግጋሉ። ለምድር የከበዱ አዛውንቶችም የረፍት ዘመናቸውን የሚያሳልፉበት እንጂ የጦር መሳሪያ የሚሸከሙበት እድሜና ጫንቃ የላቸውም። ቢያድላቸው ኖሮ የሚጦሩበት የሚመርቁበትና ማምሻ ዘመናቸውን ስለ ሀገራቸው በጎ እየተመኙ ለወጣቶች ምክር የሚለግሱበት ዘመን ነበር። አረመኔው ህወሓት ይህን ተፈጥሯዊ ሕግ ተቃርኖ እና ቦይን ስደትና ሞት እንግልትና ድቀት ፈርዶባቸዋል። በማይጨበጥ ህልም ለሻዕቢያ ታዛዥ ሆኖ ለረሃብና ጥማጭቷቸዋል። እኒህ አዛውንትና ሕፃናቱ ምን በደሉ? ሕገወጡ ህወሓት ለራሱ የሌብነት ሰንሰለትና የስልጣን ጥም ሲል የ15 ዓመት ሕፃናትን ጨምሮ አዛውንቶችን ባለየ አረመኔያዊነት በግዳጅ አፍሶና መልምሎ ለሞት ሰጥቷቸዋል። በርካቶችም በጦርነቱ ተሰውተዋል። የተወሰነ ተዋጋ ብዙ ቁስለኛ ብዙ የተሰዋለ እንግዲህ ከዛ መሃል ላይ ነው እኔ ልተርፍ የቻልኩት ማለት ነው። እጄ ሳነሳም
የተቃወመኝ ወይም ደግሞ ያንገራገረኝ መከላከያ ሰራዊትም እኔ አላየሁም። ጦርነቱ በሐምሌ 25 11ኛ ወር 2018 ከጠዋቱ 11 ሰዓት ተኩል ትዕዛዝ ተሰጠን እና እኛም ወደ ውጊያው ገባን ማለት ነው። ከውጊያ ከገባን በኋላ ከተዋጋን በኋላ ከአቅማችን በላይ ስለሆነ መከላከያ መጥቶ ያዘን። ህገወጥ ቡድኑ በሸረሪና የለኮሰው የጦርነት እሳት በድንገት የተቀሰቀሰ አልነበረም። መንግስት ለሰላም የዘረጋውን እጅ በመግፋት ሀገርንና ህዝብን ለማፍረስ አቅዶ በስውር ሲዘጋጅበት የቆየ እንጂ መንግስት ያከበራቸውን የትግራይ አባቶችና እናቶች አረመኔው ቡድን በአጋንንታዊ መንፈስ እንዲህ አዋርዷቸዋል። ሞኝ ባያፍር ዘመዱ ያፍር እንዲሉ በትግራይ ህዝብ ስም አይኔን ግንባር ያድርገው ብሎ ይምላል፣ ይገዛታል። በዘርፊያ የዛለው ክንዱን አሳርፎ የደቀቁ አዛውንቶች ጫንቃ ላይ ፊት ብሏል። ሕፃናትን ከአፈሙዝ እንዲጋፈጡ ወንዝና በረሃ ላይ ያመላልሳል። በሸረሪና የተማረኩ የጦር መሳሪያዎችና ተተኳሾችም የቡድኑን የጦርነት ዝግጅት መጠን በግልጽ የሚያሳዩ ናቸው። በሸረሪና ውጊያ ከተማረኩት የጥፋት ቡድኑ መሳሪያዎች መካከል 2 ዘገው አየር መቃወሚያ፣ 2 የ107 ሚሜ ሮኬት፣ 1 ኮርኔት ማስወንጨፊያና 4 ኤግላ ማስወንጨፊያዎች፣ 4 ቢ10 መሳሪያዎች፣ 4 ሞርታር 120 ሚሜ፣ 15 ሞርታር 82 ሜትር፣ 1 የ81 ሚሜ ሞርታርና 44 የ60 ሚሜ ሞርታሮች፣ 17 ድሽቃና 20 በታንክ ላይ የሚጠመዱ ድሽቃዎች፣ 37 አርፒጂ፣ 72 መትረየስና 21 ታንክ ላይ የሚጠመዱ ፒኬቲዎች፣ 19 ስናይፐር፣ 248 ክላሽ፣ 4 ተተካይ ክላሽ፣ 1 ሽጉጥ፣ 1 ጅም፣ 3 መሳሪያ እንዲሁም 82 ኋላ ቀር መሳሪያዎችና በርካታ ተተኳሾች ይገኙበታል። ሕገወጡ ቡድን ለሕፃናትና አዛውንቶች ያቀረበላቸው ዕጣ የሞት ጽዋ ቢሆንም ከተማረኩ በኋላ ግን ያገኙት ነገር ሌላ ነበር። በጦርነት መስክ ጠላት ሆኖ የመጣን ኃይል ከተማረከ በኋላ በሰብአዊነት መንከባከብ ባህሪው የሆነው የኢትዮጵያ መከላከያ ሰራዊት በሕገወጥ ቡድኑ ተታለውና ተገደው ለመጡ ምርኮኞች ያደረገላቸው እንክብካቤም ከጠበቁት በላይ ሆኖ አግኝተውታል። شوي لجاي ولا يبها 4 كورميت 32 كورميتنا 32 كل ترى صنعت شرق اساس حق تمهاري تبابل ورحي قطاحي طامتنا اسقى حمله كافت تكذا هاي طرنت في مرفت تكذا هاي تمام تضحيه انا ما قاو تخصم ساعه عنا هاو نفتروارينا افتراينا حي صبغ يسكفت برخات اسكالنا هو شعب سلطناون بزح قال قربنا شاور ምናምን او مسامنا ምናምን ሄውና መለቀሱን ሄውና ጽበው ዋይ ለቀመቃ ምን እንግደፈው ወይ ከሰላም ሆ ሰላም ጥራህን እንድንባ በቃ እንደ ወንድማቸው በቃ ተንከባከው ነው የወሰደኝ። ዘዋላ አትፍሩ ምናምን ዋሉና ዘዋላ ወደ ሕክምና አስገብተው እስካሁን እየተንከባከው ነው ያለው። የፈለግነው እንበላለን፣ የፈለግነው እነሱ የበሉት እኛም እንበላለን። ምንም የከፋነ ነገር የለም። ጥሩ ላይ ነው ያለነው። በቃ ወደ ጦርነት እንዳይገቡ በቃ እንድተውት ነው የሚፈልግ እንደኛ እንዳይሆነ ጥሩ ነገር በቃ እንዳይወጡ ወደ ውጊያ እንዳይገቡ በቃ እንትን እንዲሉ በቃ እንደከለከሉ አንወጋም እንዲሉ በቃ እንደኛ የኛ እጣ እንዳይደርሳቸው ብዙ ሰዎች ስለ በረሃ ላይ ስለመጣ እንድተው ነው የምንፈልገው። ስሜ ጸጋይ ሙላ ይባላል። የቆሰልኩት በ25 ነው። ሸረሪና የሚባል ቦታ ከቀኑ 6 ሰዓት ይሆናል እና እንደተመታው ያው ብዙ ነን የነበርነ እጃችን ሰጠን። ወዲያው መጥቶ መከላከያ ራስ ነው ፈረስ ጠይት ያደረገልኝ
ወደዚህ እስከሚመጣ ድረስ እያጠው ደም እየፈሰሰብኝ ነበር። እየጠረጉ እያሉ እየተንከባከቡ ነው ያመጡት። ምግብ በሰዓታችን ነው የምንበላው። ፍርናሽ ማለ ሁሉ በቃ አሪፍ ነው የሚንከባከቡ ነው ያለ እና እናመሰግናቸዋለን። የሸረሪናው ክስተት አንድ ነገርን ግልጽ አድርጎ አሳይቷል። ሕገወጡ ህወሓት ከምንም በላይ ለትግራይ ህዝብ ጠላትና የህልውና ጠንቅ መሆኑ። የህወሓት አንጃ ሕፃናትን ከትምህርት ገበታ፣ አዛውንቶችን ከረፍት እየነጠቀ ለሞት የሚዳርግ ግፈኛ ስብስብ መሆኑን የምርኮኞቹ የምስክርነት ቃል ቁልጭ አድርጎ ገልጾታል። የዚህ ቡድን ዕድሜ መራዘም ማለት የትግራይ ሕፃናት እልቂትንና የትግራይ ህዝብ ስቃይ ማለቂያ የሌለው ማድረግ ለመሆኑ ይህ ሐቅና እውነታ ማሳያ ነው። ሻዕቢያ በረጅም ሰንሰለት እግር ቶርች አስሮ እንዳሻው የሚዘውረው ህወሓት አረመኔያዊ ባህሪው መቼም የማይላቀቅ ለትግራይ ህዝብም መከራ የሆነ ቡድን ነው።